መጠየቂያን የመጨመቅ ማለት ነው። ዝም ባያቸው። ያውና እዚህ ጋር ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ይላል። እግዚአብሔር ልጅ ማን ነው? ወለተ ኢየሱስ ክርስቶስ እግዚአብሔር ወልድ። አይዋ። ስለዚህ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል። አይዋ። ኢየሱስ ክርስቶስ ሁሉን ላስገዛለት ለእግዚአብሔር ይገዛል። ስለዚህ ነበር አንድ አምላክ የሚገዛ ነበር ኢየሱስ። እሱን ያመጣህበት ያኔ ከሱ መጽሐፍ ወደ ላይ ለምን አታስነብበኝም? ለምን ያችን ብቻ ይዘህ ትሮጣለህ? ያ ብቻ ማስረጃ አይሆነኝም። ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ከመጀመሪያው ሙሉ መጽሐፍ ከመጀመሪያው አስነብበኝ። እሺ እኔ መጽሐፍ መገልበጥ አልችልም። ቁጥር ሰጠሽ መጽሐፍ ቅዱስ የለሽም? ለአንድ አፕሊኬሽን ነው። ለእግዚአብሔር አይገዛም ብለሽ ነበር። ያው ቃል በቃል ይገዛል ኢየሱስ ክርስቶስ። ከመጀመሪያው ጀምረን እናንብበው። መጀመሪያ እሱ ስለምን ነው የሚያወራው? ቁጥር 28 ስለ ኢየሱስ ክርስቶስ እየተናገረ ነው ጳውሎስ። ገና ያንን የነበረውን ስልጣን ሁሉ ያስረክባል እያለ ይናገራል። የሚገርምሽ እዚህ ጋር ምን ይላል? ያው ተመልከች እዚህ ጋር ከመጀመሪያው ጀምረህ አንብብልኝ። ጥቅሷ ያኔ መጨረሻ ያለች አይደለ? እሷን ከፍ ብዬ ላንብብልሽ፣ ችግር የለም። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያው ይሆናሉ። ነገር ግን እያንዳንዱ አንዴ ተረጋጊ፣ ቀስ በይ። አንብባልሽኝ ከላይ ጀምሬ ላንብብልሽ። ከዚያ ቀጥሎ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው አለ። በኋላም አለ አዳምጪ። በኋላም እሺ አስረዳሻለሁ። አሁን በክርስቶስ ላይ የሚሆነውን ጳውሎስ ሊነግርሽ ነው። እሺ ምን አለ? በኋላም መንግስቱን ይላል። ተመልከች፣ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለ። አየሽ፣ መንግስቱን አሳልፎ ይሰጣል። ምክንያቱም ተሰጥቶት ነውና። ተመልከች፣ ትንሣኤ ቀን ሲመጣ ጊዜ ማለት ነው። አለቅነትንም ሁሉና ትንሣኤን ሁሉ ኃይልንም በሻረ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ መቼ? የትንሣኤ ቀን ክርስቶስ በስጋ በሞተ ጊዜ አይደለም። እንደሱ አይልም። ወደፊት በኋላ ነው የሚለው። ያው በኋላ ባለሸጊት በኋላ እያለች ነው መጨረሻ ጊዜ። እሺ አስረዳኝ። አዎ አለቅነትንም ስልጣንን ሁሉ እንዳለ አሳልፎ ይሰጣል። ምክንያቱም ተሰጥቶት ነውና። ለማን ነው አሳልፎ የሚሰጠው? ለአባቱ ለእግዚአብሔር። እግዚአብሔር ሰጥቶት ስለሆነ ያን ሁሉ አስረክቦ ይሰጣል። ከዛ በኋላ ለእግዚአብሔር ይገዛል። አንብብልን እንዴ አንብብልን። በኋላ መንግስቱን ለእግዚአብሔር አሳልፎ ይሰጣል ከሚለው ጀምሮ ወደ ታንብ በኋላ ይገዛል እስከሚለው ድረስ አቆምልሃለሁ። እሺ አሁን እንዳታቋርጭ ላንብብልሽ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ ለእግዚአብሔር ይገዛል። ኧረ እንደዛ አይደለም የሚለው መጽሐፉ፣ እንደዛ አይደለም ሀሳቡ። እሺ ለኢየሱስ ክርስቶስ ሁሉን ያስገዛለት ማን ነው? ራሱ ነው። አባቱ እያለ እኮ ነው። ስልጣን ሁሉ እያለ እየተናገረ ኢየሱስ አባቱ ማን ነው? አምላኩ፣ የኢየሱስ ክርስቶስ አምላክ ማለት ነው። አብ ክርስቶስ እንደዛ አይልም እኮ ሀሳቡ ይላል። አምላኬ ብሎ ይጠራል ራሱ ኢየሱስ ክርስቶስ። አይ አምላኬ በሰውነቱን ለመግለጽ ነው። ክርስቶስ እኮ የመጣው አምላኬ የሚለው ኢየሱስ ማንን ነው? አምላኬ አድምጠኝ፣ መጀመሪያ እኔንም ለመረዳት ሞክር። ክርስቶስ
ክርስቶስ እኮ እኛ አምላክ ብቻ ሆኖ ተገለጸ አላልንም እኮ አምላክም ሰውም ሆኖ ነው። ለተሉትን ሳይሆን መጽሐፉ የሚለውን ነው እየጠየኩኝ ያለሁት። የክርስትና እምነት ሌላ ነው፣ መጽሐፍ ቅዱስ ሌላ ነው። ቆይ አንዴ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላኬ የሚለው አካል አለው የለውም? እንደገና ለምን ሰማው ይላል መጽሐፍ ቅዱስ ላይ ላሳየሽ። ኢየሱስ ክርስቶስ ወደ አምላካችሁ አድርጋለሁ ብሎ ይናገራል። አምላኬ የሚለው ስለሽ እግዚአብሔር አብን አልሽ እኮ ሸጊት። ስለዚህ እግዚአብሔር አብ አምላክ ነው ማለት ነው የሚለውን አድምጠኝ። ክርስቶስ ማን ነው የሚለው ታውቁን። ይሄ የሚገባ ክርስቶስ ማን እንደሆነ ታውቃለህ አንተ? ይሄ ቤተክርስቲያን አስተምህሮ ክርስቶስ ማን ነው ብለው የሚሸውዳቸውን እሱን ታይውና ወደ ግራ መጽሐፉ ላይ ያለው ነው ከኔ ጋር የምታወሪው። ኢየሱስ አምላኬ የሚለው ማንን ነው ስልሽ አብን ነው አልሽ። ስለዚህ አብ አምላኩ ነው። በሌላ ቦታም ላይ እንደሆነ ለስትሽ ወደ ጥያቄ ተመለስ። አሁን ስለማታምን ስለዚህ አምላኩ ነው አይደል? ቆይ ማን አይደለም። ስለዚህ ቆይ አንግራውን ናይራሳሽ አምላኩ እንደሆነ ኢየሱስ ተናግሯል። ቆይ በማስረጃ ያሳይሽ። ያው እነዚህ ጋር ነው ይላል። ወይንም ማያስፈልግ ወንድሜ ይታይሻል። እሺ ኢየሱስ መጀመሪያ ታላይ ኢየሱስ አምላክ እንዳለ የተናገረበት ላሳይሽ ነው። ኢየሱስም ገና ወደ አባቱ ማርያም መግደላዊት አዎ አረጋቢ አዳምጪ ቀስ በይ። ኢየሱስም ገና ተረጋጊ፣ ላንብብልሽ ወይ ታነቢያለሽ? ልተውልሽ? ይሰማሻል? ሄሎ አነባዋለሁ፣ ግን ከመጀመሪያው ዝቅ ወዴት ዝቅ አድርገው አምላክ እንዳለው የተናገረበትን ጥቅስ ላስ አቤት ያችን ብቻ ቆርጠህማ እንዲ መናፍቶ መነፈቃለሁ ኧረ መጀመሪያ ምን ለማለት እንደፈለገ ክርስቶስ ለማንበብ ያለበትን የትኛው ላይ ጀምረህ በቃ ከመጀመሪያው የዮሐንስ ወንጌል ነው ከላይ ጀምሬ ላንብብልሽ። በቃ አዎ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ይላል። ያው ማንጭ ቆይ ተቀምጠው አዩት። ከዛ በላይ የለም ያውና ምን አለ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው ወደ አምላኬና ወደ አምላካችሁ አድርጋለሁ አለ ይላል። ማን ነው አምላኩ? ልጄ አምላክሽ አምላክ አለው። ጉር መጣ። አምላኩ ማን ነው? አሪዎስን እኮ እንዴ እኔ እያነበብኩ ለምንድን ነው የምትቆርጠው? እሷን ብቻ ቆርጣ ከሆነማ የክርስቶስን ሰውነት ትክዳለህ ማለት ነው። አሁን ስለመካድ ምን አመጣው? መጽሐፍሽ ላይ ኢየሱስ አምላክ የሚለው ማንን ነው? አድምጠኝ። የአዳምን ማንነት ለመጠየቅ ነው። የክርስቶስ የአዳም ስጋ ለብሶ እንደተገለጠ ያንን ለማጠየቅ ነው። ክርስቶስ ወደ አምላኬና ወደ አምላኬያችሁ እሄዳለሁኝ ያለው ብሏል ኢየሱስ። እኔ አዳምን ካናችን ተርጓል ብሏል። ቆይ እንደ ቤተክርስቲያን አስተምሮ ነው እንዲህ እያሉ ነው የሸወዷቸው። ኢየሱስ ብሏል አላለም? አሁን ያልሽው እሺ ኢየሱስ ብሏል። ምኑን የሚለው አሁን የተናገርሽው ኢየሱስ ያለው አምላክ አለኝ ያለው የአዳምን ማንነት ወክሎ ነው ብለሻል አይደል? የቱ ጋር እንደሰ ያለው ኢየሱስ ሲጀመር አዳም የሚል ስም አላነሳም መጽሐፍ ቅዱስ ነው። አድምጠኝ። መጽሐፍ አለ እና ታዲያ ለምን የተገለጸው ክርስቶስ የአዳም ስጋ ለምን ተገለጸ? ነገር ምን ያደርጋል ብሏል ወይ ኢየሱስ? ምን ያኔ የአዳም ስጋ ለብሼ የተገለጽኩኝ ብሏል ነው ወይስ የቱ ጋር ያለው? ሁለተኛው ኢየሱስ ክርስቶስ እኔ አዳምን ስጋ ነው ይዤ ነው የተገለጥኩት ብሎ ተናግሯል። አረ ይህ መጽሐፍ ቅዱስ ጨርሶ የሚያወራው ስለ ክርስቶስ ሰውነትና ስለ ክርስቶስ መልሽ። ሲጀመር አዳም ብሎ አንድ ቀን እንዳው ስሙን ጠርቶታል አዳም? አይ ይሄን ማካለ ሰይጣን ያውቃል። ክርስቶስ አይሰቀልም። የኛ ድህነት ምን ላይ ይመሰረታል? ስለዚህ አላለም። የሚገርም በጣም የሚያሳዝነው አይደለም። ስለ አዳም ሁኔታ ያወራ አዳም ብሎ ስሙን አላነሳም ኢየሱስ። አያውቀው። አይ ብቻ አንድ ጥያቄ ልጠይቅህ ወይ ይሄን ጨርስ እዚህ ላይ ማለት ነው ክርስቶስ። አረ አንተ እኮ እኔ ስለ ስምና ጠይቄ እኮ ስለ ክርስቶስ ገለበጥክብኝ። ለምን እኔ እንደፈለኩ አልጠይቅም እንዴ?
ገለበጥኩትማ። አንዴ ተረጋጊ። ኢየሱስ ክርስቶስ አንቺ እየተረጎምሽ ነው። ገብቶሻል? ትርጓሜ ደግሞ አለ ወይ የማን? እሺ አዳም ብሎ ስሙን አስፋል። አንድ ቦታ ላይ አላነሳው። ወላሂ በጣም የሚያሳዝን አንስቷል። ወላሂ አላነሳው አንስቷል። እሺ አምጪ። የቱ ጋር ማስረጃ? እኛ የምናምነው እንደዛ ነው። ማስረጃ ምን ያስፈልጋል? ሌላ ኢየሱስ ያስተማረው ሌላ ኢየሱስ አዳም ብሎ ስሙን አላነሳም። የሚገርምሽ። እሺ ጠይብ፣ አንተ አሁን ለምሳሌ አንተ አውቃለሁኝ ብለህ አይደለ እያወራኸኝ ያለሁ? እኔ በእርግጥ ስለ ሃይማኖቴ የምጠይቀኝ ጥያቄ አንድ ጥያቄ መልስላለሁኝ። አውቃለህ ብለህ አይደል እንደምታረኝ? ቢያንስ የሆነ ነገር ለማወቅ የሆነ እንጂ እንትን ስትሉ ወይ ስትጠይቁ ወይ ያላወቃችሁት ነገር ካለ ለማወቅ ወይ የምታውቁት ነገር አለ ሙስሊሞች ይሄን አልተረዱትም የምትሉት ነገር ካለ ለማሳወቅ ከሁለት አንዱ ይሁን። ካልሆነ የተፈጠራችሁበት ዓላማ ራሱ አልገባቸው ማለት ነው። ዋላ ወይ ለማወቅ ይሁን የሆነ ያላወቃችሁት ነገር ወይ ለማሳወቅ ይሁን ሙስሊሞች የማያውቁት ያልተረዱት ነገር አለ። እስኪ ይሄንን እንዳው ሄደን እናስረዳቸው ብላችሁ መርጣችሁ ከሁለት አንዱ መሆን አለበት። እሺ ከልጅ ልጅ ያለው ማንን ነው ይላል። ይሄንንም አላለም ኢየሱስ። ከልጅ ልጅ ተወልጄ አድንሃለሁ የሚል አንዲት ቦታ ላይ መጽሐፍ ቅዱስ ላይ የለም። ዋሽተዋቸዋል ቄሶቻቸው። እንግዲህ ያስቡት፣ ይሄ ቃል ኪዳን የክርስትና እምነት መሰረት ነው። የሚገርማችሁ አምላክ ስጋ ለብሶ የመምጣቱ ሚስጥር ምንድን ነው? የክርስትና መሰረት የሆነው ከተባለ አዳምን ከልጅ ልጅ ተወልጄ አድንሃለሁ ብሎት ነው ስጋ ለብሶለት የመጣው አለ። ተመልከቱ። ወላሂ ግን አላለው፣ ውሸት ነው። መጽሐፍ ቅዱስ ላይ የለም። ዋሽተዋቸዋል እንደዚህ ብለው። ለዚህ ነው ክርስትና ስህተት ነው የምንላቸው። የክርስትና የእምነት መሰረታዊ ነጥቦች እንዳለ መጽሐፍ ቅዱስ ላይ ማስረጃ አላቸው። እሺ ይሄን ቃል ኪዳን አልገባለትም፣ በፍጹም ውሸት ነው። መጽሐፍ ቅዱስ ላይ የለም። ሰላም ናችሁ? አለት ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። እንዴት ነው? አለን። አማን ነው አለን። ፈጣሪ ይመስገን። እሺ ጥያቄ ነበረኝ። ጥያቄው አንተ የጠየካት ከመጽሐፍ ቅዱስ ነው፣ እኛ ከምናምነው መጽሐፍ ማለት ነው። ምንድን ነው የጠየኳት? የጠየካትማ ኢየሱስ ክርስቶስ አምላኬ ነው፣ እግዚአብሔር አምላኬ ነው ብሏን ብለህ ነው የጠየካት። እሺ የክርስትና የእምነት መሰረቶች እኔ መጀመሪያ እኔ የጠየካትን እንዲመልስልኝ እኮ ነው። ከመጽሐፍ ቅዱስ ነው የጠየካት አይደለ? አዎ ከልጅ ልጅ ተወልጄ አድንሃለሁ ያለው ነው። ላላ እኔ አምላኬ ወደ ክርስቶስ ማለት ክርስቶስ አምላክ አለው ይገዛለታል የሚለውን ጥያቄ እየጠየካት ነበር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ለምን ተናገራችሁ ነው ጥያቄ። በጣም ጥሩ። እሱን ከጠየካት ልጅነቱንም ታምናለህ ማለት ነው። ታምናለህ የሚለውን ኪሳ አድርገውና አይደለም አንተ የምታምንበትን መጽሐፍ ነው መጠየቅ ያለብህ እንጂ የማታምንበትን መጽሐፍ እኮ መጠየቅ የለብህም። አይደለም ስለ እስልምና ብትጠይቀኝ የግዴታ ማመን ሰላምንክ ነው ማለት ነው። በቁርአን አይደለም፣ ችግር የለውም። ወጣላ አይደለ? ይሄ የውይይት መድረክ ነው። ውይይት ላይ ማስረጃህን ይዘህ አቅርበህ ልጅትህን እንዲያጠናክርበት ማሳመር መመከር እንጂ ታምናለህ መጀመሪያ በጣም ጥሩ እስከሆነ በጣም አምላክ ነው ማንን ስለፈር አምላክ የሚለው ማንን ነው? በጣም ጥሩ ነው። አምላክ የሚለው እንግዲህ በሰውነት ለመገለጹ ምክንያት በስጋ እንደተገለጠ ይታወቃል። ኢየሱስ ክርስቶስ ቃል ነበረ። ቃልም ከድንግል ማርያም የነሳውን ስጋ ሲለብስ ስጋ ፍጡር ነው አይደለም?
አምላኬ የሚለው ማንን ነው? ዙሪያውን ጥማት በላይ መጀመሪያ አዳምጣ። መጀመሪያ እንድትረዳ እኮ ማዳመጥ አለብህ እንዴ። ግዴታ እኮ አንተ አምላኬ የሚለው አከለ ነው በልና አብራራት ነው ሐሳብህን። ጥያቄው ግን ኢየሱስ ባመጣው ወደ አምላካቸው አድርጋለሁ ይላል። አምላኬ የሚለው ማንን ነው ነው ጥያቄው። አምላኬ የሚለው ማንን ነው ልነግርህ እኮ ነው። መጀመሪያ አምላኬ የሚለውን ከራሱ ጋር ነው እኮ እያወራ ያለው። ቃል ነዋ። መጀመሪያ ቃሉን መናገር አለበት። አብ እኮ ነው ከራሱ ጋር ከሆነ እያወራ ያለው። ስለዚህ አምላኬ የሚለው ራሱን ነው ማለት ነው። ቅድመ ዓለም ነበር። አይዋ እንደዛ ማለትም ይቻላል። ምክንያቱም አብም ወልድም መንፈስ ቅዱስም አንድ ናቸው ብለን ስለምናምን ማለት ነው። ወደ አባቴ ወደ ማን ነው የሚያርገው? ወደ ራሱ ነው የሚያርገው። ወደ ክብሩ ማድረግ ማለት በነገራችን ላይ አንተ እንደምትተረጉመው አይደለም። እንግዲህ እግዚአብሔር በሰማይ ምን ብዬ ነው የተረጎምኩት እኔ? ለምሳሌ አንተ የተረጎምከው ወደ አባቴ የሚለውን የብቻው ነጥለህ ነው የምታየው። ወደ ቀድሞ ክብሩ ነው። አረገ ማለት መጀመሪያ ሰማኝ። አረገ ማለት ወደ ክብሩ ተመለሰ፣ ወደ ቀደመ ክብሩ ተመለሰ ነው። ማን ነው እንደሱ የተረጎመው? እሺ አረገ ማለት ምን ማለት ነው? የተረጎምከው ነው ተርጎሙን የማን አንተ አባቴ ለማለት እኮ ሁለት ልታረጋቸው ልትከፋፍላቸው ስለሞከርህ እኮ ነው። ለተናገርከው ማስረጃ አንተ አይደለም። እኔ አሁን አባቴ አብ ነው ብለው ሁለት ናቸው ልትለኝ እኮ ነው። መቼ አልኩኝ? ማስረጃ እንኳን ለተናገርከው ማስረጃ አለ ወይስ ዝም ብለህ እንደ ቄሶች ነው ከራስህ የምትተረጎመው? እኔ በራሴ አልተረጎሙም። አንተም ስለምትተረጉም ስላየሁ ነው እንጂ በቃ ማስረጃ አንተ አምላኬ የሚለው መጀመሪያ በስጋ ለመገለጡ ምክንያት ነው። ገብቶሃል አይደለ? ወንድምት አሁን የተረጎምከውን ትርጓሜ የሰጠህ ማን ነው? አሁን የተረጎሙትን ትርጓሜ ለማንኛውም በማታውቀው ነገር አትተርጉም። ከይቅርታ ጋር እሺ። ኢየሱስ ክርስቶስ አምላክ የሚለው ማንን ነው? አብን ነው። በጣም ጥሩ። ስለዚህ በስላሴዎች መካከል አንዱ አምላክ ሌላኛውን አምላኬ ብሎ ይጠራል ማለት ነው። አይወለ ስጋ እንደመሆኑ እንደመገለጡ ምስጢር ይሄን እኮ ግዴታ እናንተ የምትፈልጉት ያን ያለ አይደል አይምሮ ምቹ የሆነውን ነገር ነው አይደለ? በመንፈሳዊ በመንፈስ እናንተ የምትፈልጉት ምናምን ጦስ አንተ ጥያቄ ትጠይቃለህ አይደል? እምነትህን አስረዳ ከራስ እናንተ ብለህ ሰዎች ላይ ተለጥፋል። እሺ አይደለም እኔና አብ አንድ ነን የሚለውን ታምናለህ አንተ? ይሄን ጥቅስ ባመጣልህ አሁን አንተ ታምናለህ? እሺ እኔ ከመጽሐፍ ቅዱስ እኔና አብ አንድ ነን ወይ አይደለም? አዳምጠኛ። እኔና አብ አንድ ነን፣ አባቴ የሚሰራን እኔም እሰራለሁ የሚለውን ጥቅስ ባመጣልህ አሁን አንተ አትቀበለው። ምክንያቱም በለው ማትበል አዳምጥ፣ ተረጋጋ እባክህ። እንዲህ የሚል ጥቅስ አለ፣ ይሄ ደግሞ እንዲህ ነው ብለህ አስረዳ ከራስ። እሺ ይሄን ላምጣልህ አውቃለሁኝ። ምን ለማለት ፈልጎ ነው ኢየሱስ ክርስቶስ እኔና አብ አንድ ነን ሲል እኔና አብ በመለኮት አንድ ነን ብሏል እንዴ? በመለኮት አንድ ለመሆኑማ እኮ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ እግዚአብሔርም ቃል ነበር የሚለው ከመጀመሪያ ላይ አለ። ወደሱ እንመጣለን። ኢየሱስ ክርስቶስ አንድ ነን ሲል ጊዜ በመለኮት አንድ ነን ብሏል ወይ ነው? አንተ ልትተረጉም አይደለም። በመለኮትም ይሁን በምንም ይሁን አንተ እኔ ስጠይቅህ ግን ወደ ሌላ አንተ ልትለው እኔ አንድ ነን በሚለው ታምናለህ ወይ ነው አሁን ቢልህ። አንተ እዚህ ላይ ቀጥታ እኔና አብ አንድ ነን ቢል መጽሐፉ ላይ እየሰማኸኝ ነው። እኔና አብ አንድ ነን ቢል ታምናለህ ወይ? በዛ ትቀበላለህ ወይ ነው? አንተ ልትተረጉመው አይደለም፣ ወደ ልታሸሻው አይደለም። ውይይት ላይ ታምናለህ እንዳይባልም ዘለቀ በምንም ማለት ነው። ሙስሊም ሆንኩኝ። አሁን ማድረግ ያለብህ አንተ ምንድነው? ተረጋጋ። የሆነ ጥቅስ ታመጣና ስለ ኢየሱስ ክርስቶስ አምላክነት ለማስረዳት ፈልገህ ከሆነ በዛ በጥቅስ ላይ ማብራሪያ ትሰጣለህ። ይሄን ብሰጥ እንትን ታምናለህ ወይ እንትን ታምናለህ ወይ አይደለም። እኔ ስለ እስልምና ብትጠይቀኝ ለምሳሌ እንዲህ ይላል አላህ ታምናለህ ወይ አልልህም። خلاص ማስረዳት ያለብኝ አስረዳሃለሁ። ከዚያ እምነቱን አንተ ተዋዋለህ። ወታል አይደለ? አሁን ኢየሱስ ክርስቶስ አንድ ነን ሲል ጊዜ አንተ እኩል ናቸው ለማለት ፈልገህ ነው? አይዋ በጣም ጥሩ። እንደዚህ ነው በቃ በመረዳት ኢየሱስ ክርስቶስ ደግሞ ቃል በቃል እኩል እንዳልሆኑ ተናግሯል። አብ ከእኔ ይበልጣል ብሏል። እኩል አይደለም። አብ ከእኔ ይበልጣል ላሳይ። በጣም ጥሩ። አብ ከሱ ይበልጣል ብለህ ማለት ይሄን አሁን እንግዲህ አዝልቀውና እንግዲህ አንተ በምታወራው ሳይሆን
መጽሐፉ በሚያወራው ልክ እንረዳለን ማለት ነው። የምናገረውን ቃል በቃል ከመጽሐፍ ነው ማሳየህ። የሌለ ነገር ከራሴ አልናገርም። አብ ከእኔ ይበልጣል ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል። ስላሴ እሺ ዮሐንስ 14:28 ወጣ እንዴ አለው። እሺ ዮሐንስ 14:28 ላይ ኢየሱስ ክርስቶስ ያው ቃል በቃል በይዛል መሰለህ። ያውና 28 እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄድስ ደስ ባላችሁ ነበር ይላል። ከእኔ አብ ይበልጣል ብሎ ኢየሱስ ክርስቶስ ቃል በቃል ተናግሯል። ስለዚህ እኩል አይደሉም። በደንብ አድርጎ አብ ኢየሱስን ይበልጠዋል። በደንብ አድርጎ ኢየሱስ ክርስቶስን አብ ይበልጠዋል። ኢየሱስ ክርስቶስ ቃል በቃል ከእኔ አብ ይበልጣል ብሎ ተናግሯል። ወጣ አሐዱ እኔና አብ አንድ ነንም ብሏል እኮ። እሺ ምን ትለዋለህ? ማን ይበልጣል ከአብና? አይበላለጥም። ምዕራፍ 10 ላይ ተመልከት። አይበላለጡም እያልክ ክርስቶስን አታስክደው። ክርስቶስ አብ ከእኔ ይበልጣል ብሏል። ይበልጣል አይበልጥም? የኔና አብ አንድ ነንም ብሏላ። እንትናቸው ሳይሆን ይበላለጣሉ ወይ ነው አይታለበት። አዳምጥሽ። እኔና አይበላለጡም፣ አንድ ናቸው። አንድ ነው። ለጥፌልሃለሁ። ይበልጠኛል አለ። ምን ማለት ነው ይበልጣል ማለት? አይልም። ይኸውልህ እየሰጠኝ አባቴ ከሁሉ ይበልጣል ካለ በኋላ ይኸውልህ ከአባቴም እጅ ማን ሊነጥቋችሁ አይችሉም ካለ በኋላ እኔና አብ አንድ ነን። እንትናቸው አይደለም ጥያቄው። ይበላለጣሉ አይበላለጡም ነው ጥያቄው። ለዚህ አይበላለጡም፣ አንድ ነን። በቃ ላሳየህ እንደሚበልጠው። አብ ከእኔ ይበልጣል ብለዋል አይደለ ኢየሱስ? ወይስ አላለም? እኔና አብ አንድ ነንም ብለዋል። ወይ ላሳየህ። እሺ በቃ ያውና አንብባትችን እንትናለች 28 ምን ይላል? ድምፅህን ከፍ አድርግ። አውቀዋለሁ። ዋው እኔና አብ አንድ ነን ያለውንስ ምን ልታረገው? ወደሱ እንሄዳለን። ይሄ ምን ይላል እዚህ ጋር? አይበላለጡም ስትል ጊዜ ክርስቶስ ቃል በቃል አብ ከእኔ ይበልጣል ብሎ ተናግሯል። ይወጣል አይደል? 10 ላይም ብሏል እኮ ምዕራፍ 10 ላይም ብሏል እኮ አብ ከእኔ ይበልጣል ካለ በኋላ እኔና አብ ደግሞ አንድ ነን አለ። ምን ትለዋለህ? የሚለውን አውዱን አንብበህ እዚያ ጋር መረዳት በሁሉም ነገር በአገዛዝ በመለኮት በሁሉ ነገር በባህሪ ስጋ መሆኑ ብቻ ነው። በልዩ አካል መምጣቱ ብቻ ነው አታዳምጥም የሚለየው። ለመናገር ነው የገባህ ወይስ መልስልኛ ለጠየቅኩት ጥያቄው ይኸውልህ አብ ከእኔ ይበልጣል እያለ ነው ኢየሱስ። አይበልጥም ብለህ ግግም አልክ አንተ። ክርስቶስ እኔና አብ አንድ ነን ብሏላ። ወደ እሱ እንሄዳለን። ግን ማን ነው የሚበልጠው? በክርስቶስ ቃል መሰረት ማንም አይበልጥም፣ እኩል ናቸው። ኢየሱስ ከእኔ ይበልጣል አለ ቃል በቃል። እኔና አብ አንድ ነንም ብሏል። እኩል ነን ብሏል አላለም? እኩል ነን አላለም? ያው አንድ ነን ማለት እኩል ነን ማለት ነው ያለህ ማን ነው? አንድ ነን ማለት እኩል ነን ማለት አይደለም። ማን ነው እንደሱ የተረጎመል? እንደ ክርስቶስ ትርጓሜ ከሆነ አንብቧ ምዕራፍ 10 እኩል ነን እንዳልሆነ ክርስቶስ ራሱ ተናገረ። እኔ ማስረጃ የሰጠሁ ነው። አንተ ደግሞ ለአንተ ማስረጃ አንድ ነን ማለት
እኩል ነን ማለት ነው። እሺ ትርጓሜውን እንደዛ የፈታ አባት አምጣ እስቲ፣ ማስረጃ አምጣ። አንተን አምጣ። ምን አልክ አንተ? አንድ ነን ማለት እኩል ነን ማለት ነው። እኔም እኮ አልኩህ። አንተ ደግሞ እሱን የሚያፈርስ ማስረጃ አምጣ። ማስረጃ አምጣ አንተ። አብ እኩል ናቸው ማለት ነው። እኔና አብ አንድ ነን ማለት ይሄው ጠቀስኩልህ። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 አዳም እኮ ለሱ ንግግር እኔና አብ አንድ ነን ማለት እኔና አብ እኩል ነን ማለት ነው ብሎ የፈታልህ ማን ነው? መጀመሪያ መጽሐፍ ቅዱስ የቱ ጋር? ይሄው ምዕራፍ 10 ቁጥር 30 እኔና አብ እኩል ነን ይላል። አዎ አንድ ነን ማለት እንግዲህ አሁን ለምሳሌ የሆነ ነገር አመጣ። ቆይ ልንገርህ። አንድ ምን ልበል፣ በምን አሁን ሙስሊሞች በምን እንደሚገባቸው አንድ ፍየልና ሌላ ፍየል ይዤ መጣሁ። ሁለቱ አንድ ናቸው ብልህ ምን ማለት ነው? እኩል ናቸው ማለት አይደለም። ይሄም ፍየል ያም ፍየል ማለት ነው ማለት አይደለም። ይሄም ፍየል ያም ፍየል ማለት ነው። ምንድን ናቸው ብልህ? አዎ ይሄም ፍየል ያም ፍየል ትላለህ። እኩል ናቸው ማለት ግን አይደለም። በቃ ስለዚህ ሊሆን ይችላል ብሎ አያዳምጥህ። ወረድ ብሎ ኢየሱስ ክርስቶስ አብ ከእኔ ይበልጣል አይደለም። አብም መለኮት ነው፣ ኢየሱስም መለኮት ነው። ይሄንን ነው። አምላክ ነው። ይበልጠኛል አይበልጥም። አምላክ ነው። አብም አምላክ ነው። እንዴት አምላክ ለአምላክ ይበላለጣል? አንተ ስታስብ አምላክ ለአምላክ ይበላለጣል? አዎ ይበላለጣሉ። እንደሚበላለጡ ላሳየህ። ምን አይነት ትርጉም ነው? ላሳየህ እንደሚበላለጡ። አምላክ ለአምላክ አይበላለጥም። እሺ ላሳየህ። እንግዲህ ኢየሱስ ክርስቶስ ሰው ከሰው ነው የሚበላለጠው። በፈጣሪ አዳም ኢየሱስ ቃል በቃል ማስረጃ እየሰጠው ነው። ከእኔ አብ ይበልጣል አለ። በቃ አየህ አይደለ? ይበላለጣሉ። ነገርኩህ። አትሰማም እንደ አንተ? እኔና አብ አንድ ነን አለ። ሁሉ ነገራችን አንድ ነን አለ። ምን ትለዋለህ? በቃ ሁሉ ነገራችን አንድ ነን ያለ ይኸው አይልም? እንደስ አንድ ነን፣ ሁሉ አንድ ነን። ይኸውልህ እንዴት ነው ያለው መሰለህ? ይኸውልህ ምን አለ መሰለህ? ልጆቼ ድምፄን ይሰማሉ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም ካለ በኋላ ከእጄ መዳፍ ማንም አይነጥቃቸውም አለ። ከዛም በኋላ አብ ከእኔ ይበልጣል፣ ከአባቴም እጅ ማንም አይነጥቃቸውም ብሎ ካለ በኋላ እኔና አብ አንድ ነን አለ። አየህ አይደለ? ወላሂ ጥሩ ነገር ነው ያነሳው። አውዱ በቃ ይሄን ነው የሚያስረዳው። ከእኔ ማንም አይነጥቃቸውም አለ። ቀጥሎ ምን አለ? ከእኔ ማንም አይነጥቃቸውም አለ ኢየሱስ ክርስቶስ። ቀጥሎ ምን አለ? ከአንተም ማንም አይነጥቃቸውም አለ። አንድነታቸው በምንድን ነው ከተባለ ሐዋርያትን በመጠበቅ ረገድ ነው። ክርስቶስ በምን ይጠብቃቸዋል ከተባለ በትምህርቱ ይጠብቃቸዋል። ያን ትምህርት አምነው ስለተከተሉ እነዚህ ሰዎች አብ በምን ይጠብቃቸዋል? ላይ ባወረደው ትምህርት ይጠብቃቸዋል። ስለዚህ በመጠበቅ ረገድ ማነው ያስተማራቸው? አዳም ጥረጋ እኮ ከክርስቶስ ነው የተማሩት። ኢየሱስን ማን ያስተማረው? ማንም አምላኩን ያስተማረው ራሱ አምላክ ነው። አምላኩን ያስተማረው አብን ያስተማረው ራሱ አምላክ ነው። አብን ያስተማረው ውሸት ራሱ አምላክ ነው። አታዳምጥም? ውሸት እሱ አልፋና ኦሜጋ ያለውና የነበረው የሚመጣው አምላክ አልፋና ኦሜጋ እሱ ነው። አብን ያስተማረው ላሳየህ ወይ ማስረጃ እያልኩ ነው። እንዴት አምላክን ያስተምረዋል? ምን አይነት ትምህርት ነው ይዘህ የምትመጣው አንተ? አምላክን ያስተምረዋል? ይሄም አምላክ ያማ አምላክ እንዴት ማንን ነው የሚያስተምረው? በቃ አሁን እንዳስተማረው ላሳየህ። እሺ ኡስታዝ ኡሱ ሰላም አለይኩም ወበረካቱ። እኔ ልክፈትልህ መረጃውን ኡስታዝ፣ አንተ ቀጥል ንገረኝ መረጃውን። ከጥንት ከዘላለም እኮ የነበረ እኮ ነው ይሄ አምላክ። በቃ እንድትረዱ ነው እኛም የምንፈልገው። አምላክ ሊያስተምረው አይችልም። ትክክለኛ የንጹህ ሰው ንግግር ነው። ስለዚህ ክርስቶስ አስተማሪ ሊሆን አይችልም ማለት ነው አይደለ? ምክንያቱም አስተማሪ አምላክ ነው እንጂ ተረጋጋቀስ ማንም አላስተማረው። በቃ እንግዳውንስ እንዳስተማረው አሁን እናሳይ። እሺ
ማንም አላስተማረም። ኡስታዝ ሱሱ ንገረኝ፣ እኔ ልክፈትልህ ኡስታዝ። እሺ አንዴ ስልክ የላምጣው ያስተማረው አካል እንዳለ ልናሳይህ ነው። እሺ ንግግሩ ትክክል ነው። ገብታችኋል አይደል? አምላክን ሊያስተምረው አይችልም። ምክንያቱም ለምን እንደሆነ ታውቃላችሁ? መለኮታዊ ባህሪ ያለው ከተባለ ኢየሱስ ክርስቶስ ከማንም ትምህርትን አይጠብቅም፣ ከአብም ከመንፈስ ቅዱስም በሶስቱም ዘንድ ያለው እውቀት አንድ ነውና፣ እውቀት ደግሞ መለኮታዊ ባህሪ ነው። ነገር ግን በመካከላቸው እሱ ራሱ መለኮት ነው። ተረጋጋ፣ ቀስ በል እንዳልሆነ ላሳይህ ነው። አስተማሪ ካለ አምላክ አይደለም ብለኸኛል አይደል? አምጣ ማስረጃ እናሳየው። አምላክ አይደለም ስትል ማስረጃ አንተ የምታመጣልኝ እሱን ነው። አብሽር አሳየው። እኔ ደግሞ አምላክነቱ ሚሊዮን ማስረጃ አመጣልሃለሁ። አብሽር ችግር የለም። እሺ ዮሐንስ ወንጌል 7:16 አወጣለሁ አንድ ጊዜ። ያውና ምን አለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም አለ። ያሰላም ትምህርቱ ከማን ነው? እና ምን ትምህርቱ ከማን ነው? እና ይሄ አምላክ ሰው መሆኑን ያስረዳል። ይሄ አምላክ አለመሆኑን ያስረዳል። እና ቅድም ምንድን ነው ያልከው? ትምህርት ከማንም አይጠብቅም ብለኸኛል። ይሄ አምላክ አለመሆኑን ያስረዳል ወይ ነው ጥያቄው? ይደግፋል፣ አንተ ይደግፋል። ያውና ትምህርቱን ክርስቶስ ከራሱ ሳይሆን የላከው አምላኩ ነው የሰጠው እንጂ በራሱ አይደለም እያልኩ ነው። እና አስተማረው የሚል አለ እዚህ። ያው ሌላው ጨምርሻ በችግር የለም። ያስተማረው አምላኩ ነው። ያውና እንደሆነ ተናገረ። ይሄ የሚለው አንዴ ተረጋጋ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ጨምርበት። በጣም ታሳዝናላችሁ። አተረጓጎሙን ለኛ ስጠን። አንተ ቁርአኑን ፍታው፣ ይሄኛውን ለኛ ስጠን። የኛ መጽሐፍ ስለሆነ አተረጓጎሙን እናውቀዋለን እኛ። አንብቦሽ ይሄ የሚገልጸው ከአብ ዘንድ መምጣቱን ነው የሚያስረዳው እንጂ ከአብ ትምህርት ቤት ገብቶ እንደገና ሊያስተምር መጣ አይልም፣ አይገልጥም። እዚህ አንብብ፣ ያውና ሰጠህ አንብብና ከዚያ በኋላ ነው የሚተረጎመው። አንብብ እንጂ አነበብከው? ምን ይላል? ምንድን ነው የማነበው? እኮ ስለ አብርሃም ነው የሚያወራው እኮ። ምንድን ነው የሚለው? አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አለ እና ለምንድን ነው እንደዚህ ያላቸው? ለምንድን ነው ሊገሉት እኮ ድንጋይ ይዘው ከበውት እኮ ነው። አዳምጥ አንድ ጊዜ ቆይ። ነገር ግን አሁን ከእግዚአብሔር የሰማሁትን ጠይቀኸኛል፣ ልመልሳ ጠይቀኸኛል። በፈጣሪ ቀስ ብቻህን እኮ ነው አንተ የምታወራው። ጠየቀኝ ላውራ። መቼ ጠየቅኩ? ጥቅሱን አንብብ አልኩህ። አነበብክ አይደለ? በሱ ላይ ልጠይቅህ እኮ ለአብራራዋ ጥቅሱ ምን እንደሚል አብራራ። አዳምጠኝ መጀመሪያ። ኢየሱስ ውጭ ነው የምትተረጉሙ። አልተረጎምኩም። ጥያቄ ልትጠየቅ ነበር። ኢየሱስ ክርስቶስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ ክርስቶስ። ከእግዚአብሔር ተረጋጋ፣ ቀስ በል ልጠይቅህ ነው። ገና ላይ ቀስ በል ኢየሱስ ክርስቶስ ከማን ሰምቶ ነው የሚናገረው? እሱስ ምንድን ነው የሚለውን እዚህ ጋር ይመልስልናል። ኢየሱስ ክርስቶስ ከማን ሰምቶ ነው የሚናገረው? ማን ይላል? አንተ መልሰው። በቃ ዝም በል ብለኸኛል እኮ። አንተ መልሰው። አንተ ነው ያመጣው። አንተ መልሰው። ማን ነው እዚህ ጋር ለኢየሱስ ክርስቶስ የሚያስተምረው? እኮ ራስህ አይደለ ያመጣው? ጥቅሱን አብራራዋ። አትመልስም? ጥያቄ ጠይቁኝ አልክ መሰለኝ። አብራራው። አትመልስም? እዚህ ላይ የሚናገረው ነገርኩህ። ሊደበድቡት ስለመጡ ከአብ መምጣቱን ከአብ ሰብቶ መምጣቱን
አንተ ራስህን ከእግዚአብሔር ጋር ታወዳድራለህ፣ ታስተካክላለህ ብለው ሊገሉ ሲመጡ እኔ ከአብ ነው ከአብ ሰምቼ ነው የመጣሁት ብሎ አለ እንጂ አብ አስተምሮኝ መጣሁ፣ አብ ያስተማረኝን ለእናንተ አስተማርኳችሁ ይላል። አሁን እዚህ ላይ በቃ እሺ፣ እሱን ቃል በቃል ነሳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 አሁን አንብበውና አብ አስተማረኝ ያለበትን ቃል ነው ፈልገው ብሏል። ያው እናስከራ ድምፅ ከፍ አድርገህ አንብበው ራስህ አንብበው። ያመጣውን ራስህ ማስረጃ ይሆነኛል ብለህ ያመጣውን ራስህ አንብበው። ያውና ስለዚህም ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም አስተማረኝ ይላል። ኢየሱስ ክርስቶስ አባቴ አስተማረኝ ብሎ ለላላ አስተማረኝ አለ ነበር አይደለ? ያው አባቴ አስተማረኝ አለ ኢየሱስ ክርስቶስ። ምን ትላለህ? መቼ ነው ያስተማረው? ያው መጽሐፉ ላይ ኢየሱስ አስተማረኝ ይላል ኢየሱስ ክርስቶስ። ምን ትላለህ? መቼ ነው ያስተማረው? በምድር ላይ ያለ ነው በሰማይ ያለ? እሱም በኋላ እናወራለን። ግን አስተምሮኛል የሚለውን ቃል ከተወለደ በፊት ነው ከተወለደ በኋላ ያስተማረው? የሚለውን ቃል ትምህርት ቤት ከፍቶ ነው ያስተማረው ምድር ላይ መሰለቅ ጀምራ ያሽታ አይደለ? ይሄ አንዲ ናቸው ክርስቲያኖች። አስተማረኝ የሚለው የቱ ጋ ነው ጓለ ልክ ሲያይ ጊዜ ትምህርት ቤት ከፍቶ ነው ወይ ያስተማረው?